ፍራንክ ነው ማርያምን ነው የምልህ እኔ ፈጣለሁ ፍራንክ ነው አልኩህ ማርያምን ፈነክታለሁ እሺ እኔ ምን ያገባኛል ሞተሩ ነው እኔ አንተን አምኜ እዚህ ጋር አስቀምጬው ሰላም ውድና የተከበራችሁ የኪዶ ቲዩብ ቤተሰቦች እንዴት ናችሁ? አላችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ተጠፋፍተናል አውቃለሁ። ያው በስራ ምክንያት በጣም ቢዚ ሆነን ነበርና ታስታውሳላችሁ ከብሩኬ ጋር ከኤፍሬም ወንድም ከለምለም ወንድም ጋር ተጣልተን ነበረ በስራ ምክንያት እና ፋዘር በጣም አስታርቆናል። ጋሽዬ በጣም ነው ያስታረቁንና ደስ በሚል ሁኔታ ያው ክፈሉ የተባልነውንም ከፍለን ምናምን ሁሉ ነገር ጨርሰን አሁን ላይ በቃ ቤስት ጓደኞች ነንና ዛሬ አንድ ጉድ ልሰራው ነው የምላችሁ። በቃ ጉድ ልሰራው አይው ነው ማስብለው ዛሬ ማይጠብቀው አይነት ነገር ነው እንትን ምለው ፕራንክ ማደርገውና አሳልፈናል። አሁን ላይ ያለፈውን ነገሮች ሁሉ ረስተን አፉ ተባብለን ይቅር ተባብለን ያው እንደ አዲስ ጓደኛ ሆነናል ማለት ነው እና አሁን ላይ እሱ እኔን ብዙ ጊዜ ፕራንክ ያደርገኛል ከቪዲዮ ውጪ ማለት ነው። በጣም ብዙ ጊዜ አሰቃይቶኛል። ዛሬ ግን እሱን አፈርድሜ ነው ማበለው። አፈርድሜ በቃ ከተማውን እንዲቀውጠው ሰፈር እንዲረብሽ ነው ማደርገው። ያንን ደግሞ ይሄን ቪዲዮ እስከ መጨረሻው እዩት፣ ተከታተሉን። ያ ብሩኬ እንደምታውቁት ማለት ነው በፕራንክ ቪዲዮዎች ሰውን በማስለቀስ በቃ ያገኘውን ሰው ሁሉ እያስለቀሰ ያለ ልጅ ነውና እኔ እሱ ማን ስለሆነ ነው ቆይ ሌላውን የሚያስለቅሰው? ማን ስለሆነ ነው ሌላውን የሚያስደነግጠው? እሱስ አይደነግጥም? እናስደነግጠዋለን ዛሬ። የማይጠብቀው ነገር ነው የማደርገው ማለት ነው። ያው ብሩኬ በባህሪው በነገራችን ላይ ረጋ ያለ ልጅ ነው እውነቱን ለመናገር ማለት ነው። እንዲህ ቪዲዮ ላይ ፕራንክ ሲያደርግ ምናምን በምታዩት ባህሪው ሳይሆን በጣም ረጋ ያለ ቀዝቀዝ ያለ ልጅ ነው በኖርማል ላይፉ ማለት ነው። እና በጣም ደስ የሚል ልጅ ነው። እኔ ራሴ ቤስት ጓደኛው ዛሬ አይደለም ቤስት ጓደኛ ይሆን ነው ያው ከዛም በፊት ነው። እና በቃ በጣም ተመችቶኛል። እሱም ብዙ ጊዜ እኔን ፕራንክ ለማድረግ እየጣረ ነበረ፣ ግን ብዙ ጊዜ አልተሳካለትም ከቪዲዮ ውጪ ማለት ነው። አብረን ስንገናኝ ምናምን ብዙ ነገር እኔን ለማድረግ ሞክሯል፣ ግን አልተሳካለትም። እኔ ደግሞ ዛሬ እስኪ ስኬታማ ሆናለሁ ወይስ አልሆንም? ይደነግጣል ወይስ አይደነግጥም? ከተማውን ይረብሸዋል ወይስ አይረብሸውም? በቃ እኔ ለየት ያለ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። በቃ ብሩኬን የማትጠብቁት ሰው ነው ማረገው። አሁን ረጋ ያለ ልጅ ነው ብያችኋለሁ አይደለ? በቃ አሁን ሌላ ሰው ነው ማረገው። ሌላ ሰው እብድ ነው ማረገው። በቃ ግን እንዳነግሩት ይሄን ነገር ደግሞ ይሄን ነግራችሁ ቅርጽ እንዳይሰራብኝ በኋላ ማለት ነው። እና ከብሩኬ ጋር ደስ የሚል ጊዜ እያሳለፍን ነው። በቃ አሁን እናንተ መጠበቅ ያለባችሁ ቪዲዮውን እስከ መጨረሻውን ብቻ እዩት። በቃ እስከ መጨረሻው እዩት። በቃ ብሩኬ ምን ሊሆን ይችላል? አለቀ። ተከታተሉኝ እስከ መጨረሻው ማለት ነው። አሁን ያለበት ቦታ ድረስ እሄዳለሁ። ደውዬለታለሁኝ የሆነ ካፌ ላይ ቁጭ ብያለሁ ብሎኛል። እዛ እንሄዳለን። ከዛ በቃ ያለውን ነገር ከዚህ ትከታተላላችሁ ማለት ነው። ተከታተሉኝ። አሁን ብሩኬ ያለበት ቦታ ድረስ መተናል እና ካሜራማኑ ማለት ነው እዚሁ ነው የምናስቀምጠው። ከዚህ ነው ወደ ላይ የሚቀርጸው ማለት ነው። ብሩኬ ያው ላይ ነው ከላይ እንደምታዩት ጉራ ብራዘር አለሽልኝ። አማን ነው አማንሽ ነው ብቻ። አረ ሰው እየጠበቅኩ ነበር አትልም? እሺ አንዴ የሆነ ነገር ላስቸግር። ሞተር ይዘዋል? ሰላም ሞተር ይዘዋል? አዎ ይዣለሁ። በእናትህ ፈልጌ ነበር። አንዴ የሆነ ቦታ ሄድ መለስ ብቻ ነው። ትቆያለህ? አልቆይም። ኧረ አልቆይም። ይኸው ፈጣን ነው መጣሁት። እዚህ ጋር እኮ ነው ማርያም። የምር ወላሂ እዚህ ጋር ወላሂ እኮ እንዳትቆይ እኔ ሰው ጠብቄያለሁ አትልም? አሁን ኧረ አልቆይብህም። ያው እዚህ ጋር ነው ሄድ መጣ ነው ብለው በቃ እኛ ሰፈር ከጉድ ነው ያወጣኸኝ። ከጉድ ነው ያወጣኸኝ። አይደለም ያው እዚህ ጋር ነኝ እመጣለሁ። ሞተሩ የቱ ጋር ነው? ነውና እዚች ጋር ነው እያልኩ አዎ እሱ በቃ ደርሼ እመጣለሁ። የፈለከው ነገር ዘዝ እኔ ነኝ የምከፍል የፈለከው በቃ ያው 5 ደቂቃ
ጋይስ አላወቀም። ቁልፍ ተቀብየዋለሁ የሞተሩና ምንም ያወቀው ነገር የለም። ካሜራ ከዛ ርቀት ነው እንግዲህ እየቀረጸ ያለው። ሞተር ወስድበታለሁ። ብቻ ይሄን ቪዲዮ ማለት ነው እስከ መጨረሻው ይዩት በእናታችሁ። የዚህ ልጅ ጉድ ነው ማሳያችሁ ማለት ነው ዛሬ። ኧረ እባክህ ኧረ እግር አልነሳልኝ። በቃ ቡራ በቃ እመጣለሁ፣ እፈጥናለሁ፣ ቶሎ መጣው ጋይስ ይበት ይኩሮዳ ሞተሩስ ማ እኔ ላንተ አይደል ሰጠው? ወይኔ ኪዶ እሺ፣ መቼ ሄደው? አሁን ወይኔ በአላህ ዝም ብለህ አንስተህ ሰጠው? ወይኔ ሲያስጠላ! እንዴት አንተ አንስተህ ሰጠዋለህ? በእናትህ እኔ ተናግሬ አይደል የሰጠው? ወይኔ እሺ፣ አሁን የት አባቴ ብዬ ነው የማገኘው? የት ነው የማገኘው? እኔ አንተን አስጠብቄ ድንስ ጉድ ትሰራኛለህ? እሺ የፈለገ ይዞ ይምጣ። ዝም ብለህ ሰጠዋለህ። እኔ ጋር አለ አይደል? ወይኔ ኪዶ አስበላኝ። ወይኔ አስበላኝ። ሞተሩ ነው እኔ አንተን አምኜ እዚህ ጋር አስቀምጬው ጉድ ትሰራኛለህ? እንዴ ቆይ ጠብቀው ብዬሃለሁ አይደል? ጠብቀው ብዬህ እንዴት ዝም ትላለህ? ያውና ጠራልኝ ይያፍ ወይ ቪዲዮ እየሰራሁ ነው። ለምንድን ነው የምሰጥህ ለአንተ? እዚህ ጋር ሁላችሁም አይታችኋላ። እያዩ ነው ያውነቱ እያዩ ነው። ታስጠሉ በእናታችሁ። እሺ የት ብዬ ነው የማገኘው አሁን? ንገረኝ እስኪ የት ብዬ ነው? የሰው ሞተር ነው መጣው። ወደዚህ ሄደ እኮ አሁን ከሰው ነው የተቀበልኩት እያልኩ። ቁልፉ እንዴት አለ? እኔ መች ሰጠው? እኔ ምን አውቃለሁ? እኔ ዝም ብዬ እኮ ነው ሞተሩ እዚህ ጋር አቆምኩት አይደለ? ቁልፉ እኮ ነው ያሳመነኝ እኮ ቁልፉ። ወይኔ ሂዱ! ኧረ ጉድ ነው የሰራ አይለ። ለምንድን ነው ያስጠበቀኝ? አልወሰድኩም አለ። ይኸው እንደዚህ እየተመታቱ ይሄው አልወሰድኩም እያለ አይደል እንዴ? ኧረ ወይኔ የሰው ሞተር አስበላኸኝ፣ አንተ የሰው ሞተር ነው አቁሜዋለሁ አይደል? ምንድን ነው አይደል? አንተ ወስደሃል? እዚህ ጋር መልመጥቶ ማን የወሰደው? እሱ አልወሰድኩም ካለ ወይኔ ኪዶ ቶበና ስልክ ስጠኝ። እሺ ስልክ ስጠኝ እስኪ ስልክ ስጠኝ። ምንም አይደለም። ሄሎ ቡራ ፈልጌሃለሁ። ና በእናትህ ጉዶኜልሃለሁ ወንድሜ፣ ጉዶኜልሃለሁ። ሰፈር ነኝ። በእናትህ ሰፈር ብዬ ካርል ሄድኩት። ሰፈር ነኝ። አፍት ነው
ወይኔ ኪዶ ምንድነው? የትም አይሄድም። ስልኩን ያዘው ምንድነው? ተረጋጋ። ሞተር ምንድነው? ሞተር ነው። ምን ሆነ? ከየት ነው? ከየት ጋር ምን ሆነ? ምን ሆነ? ምን ሆነ? ሞተሬን አስበላኝ። ምን ሆነ? ንገረኝ። ሞተሬን አስበላኝ። ምን አገባህ አንተ? ማን ያስበላ? እዚህ ጋር አቁሜው ነበር። ማን ያዩት? እሳታሉ እናንተ ሞተር የት አለ? እሳታችኋል እዚህ ጋር። ወይኔ በእናትህ የሰው ሞተር ነው የኔ ሞተር አይደለም። አውቄ አይደለም ያስበላው። ማን ነው? እዚህ ጋር እናንተ እዚህ ጋር አቁሜው ነበር። ያነበረው ይሄው አስጠብቀዋል። ይሄው ማንን ያስጠበቀው? ማንን? ኧረ ሞተር ያነሳል። እናንተ ቀልድ ነው። ምንድን ነው? ይሄ አይደለም እነዚህ እዚህ ጋር ነው ተጠበቁት። ምን ወይኔ ሞተር ማን ነው የበላው? ሞተር ያነሳ ያገባኛል። ሞተሬን ይኸውልህ ሞተሬን እንድሰጠኝ እፈልጋለሁ። እሺ ሌላ ግርግር አልፈልግም። ፖሊስ ጣቢያ ሞተሬን ይዘልኝና ሌላ ነገር ስሰጠኝ እንደዚህ ብለህ አይደለም የሰጠው። ወይኔ ቡና ልቀቀኝ እንዳትይዘኝ። ፕራንክ ነው ወላሂ ፕራንክ። እንዳትይዘኝ አልፈልግም። አውቄ ሂድ። ልቀቀኝ። ካሜራውን አሳየህ። ልቀቀኝ። ልታስመታኝ ነበር እኮ በሰው ልታስመታኝ ነበር። አልፈልግም። እንደዚህ አይነት ፕራንክ አልፈልግም። ልቀቀኝ። አልፈልግም። እኔ እንደዚህ አይነት ፕራንክ ሞተሩ የት አለ? ሞተሩን ሳይሆን ነው ማለት ኃይሌ ሞተሩን ይዘው ና ሞተሩን ኧረ እኔ እንደዚህ አይነት ሰርቻለሁ። ኧረ በእናትህ ልቀቀኝ። ቤተሰብ እንዴት እንደዚህ ታደርጋለህ? ቤተሰብ አገኘ ነው ዛሬ በሰፊ ና የት ነው የምትሄደው? እኔን እንዲህ ነው ያሰቃየኸኝ። አየህ አይደለ? እኔን እንዲህ ነው ያሰቃየኸኝ። ኧረ በማርያም እንዳልመታ ማርያምን እራላለሁ። እናቴ ነው የምትቀልኝ የሰራልኝ። ሞተሩን አስመጣልኝ። ሞተሩ የት አለ? መጨመሪያ ሞተሩ ና ልስጥህ። እሺ ያው እየመጣ ነው። እሺ ስጠኝ ሞተሩን ስጠኝና ከዛ አምናለሁ። ሞተሩ የት አለ? እሺ ያው እየመጣ ነው። አንተ የሰው ሞተር እንደዚህ ብለህ ፕራንክ ነው ትለኛለህ። ጭራሽ እንደዚህ አይነት ቪዲዮ ነው ሰርቼ ቤተሰብ አገኘ ነው አይደል? ዛሬ በትልቁ ነው ያገኘ ነው። አለቀሰ። ኃይሌ ሀብት ነው እንጂ የምር እያለቀስክ ነው። ይኸውና ሞተሩ ይኸው። ና ሁለተኛ እኔ እንድታናግረኝ አልፈልግም። ነይ ኃይሌ ምርጥ ተዋኝ። እሺ ልትሄድ ነው? ልቀቀኝ በቃ ዞር በል። እሺ ቤተሰብን አናግራቸው። አያገባኝም። ዞር በል። ና ካሜራማን ፊቱን አስገባው። ዞር በልልኝ። ልቀቀኝ። አገኘ ነው። በቃ ቤት ከዚህ በላይ እኔ ምንም ማድረግ አልችልም። በቃ ይበቃኛል። እና ቤተሰብ በጣም የተበሳጨ ይመስላል ነገሩ እንዳያከርብኝ ማለት ነው። አሁን ያው የሚውልበት ቦታ እየሄድኩ ነው። በቃ የሚውልበት አካባቢ እየሄድኩ ነው በባጃጅ ሆኜ። እንደውም ያውና አይገርምም አገኙት። ያውና መንገድ ላይ ቆሞ እየጎረጎረው ነው ሞተሩ። የሆነ ነገር ሆኗል ምናምን ይመስል አዝሮ አሳያቸው። ቡራ ጌዶ በማርያም በእናትህ በቃ ተወኝ። እኔ ላናግር አልፈልግም። ጌዶ ፍራንክ ነው። ማርያምን ነው የምልህ። እኔ ፈጣለሁ። ፍራንክ ነው አልኩህ። ማርያምን ፈነክታለሁ። እሺ ያው ለመረዳት ሞክር። እሺ ምንም ማለት አንተ በሞተር ትመጣለህ። በሰው ሞተር እሺ ሰው የምታሰቃይ ምን ብዬ ነው የሰጠው? ምንም ይሁን አንተ ብቻ ነህ ወይ እኛን ፍራንክ የምታረገው? ንገረኝ። አንተ ብቻ እንደዚህ አይነት ፕራንክ አለ እንዴ? በሞተር ለዛው
በድንጋይ ልትመታኝ ነው? ማርያምን እቀውራለሁ። በድንጋይ ልትመታኝ ነው? አንተ ለምን የተቀበርኩት ሞተር ምንም ነው በቃ ምንም ነገር አልውለም። አሁን አትንካው፣ እንድትነካውም አልፈልግም። ደግሞ ደስ የሚል ሞተር ነው ያለህ፣ ደስ የሚል ሞተር። አረ የጓደኛዬ ሞተር ነው። በማርያም ኬዶ በእናትህ ረፍ። እመቤቴን ነው ግን ሰራውልህ አይደለ? አገኘው ዛሬ በትልቁ ነው ያገኘው። እንግዲህ ሰው መሀል ላይ ያስገብተህ ብድ ታረገኛለህ። ይመቸኛል አይደል? ግን ንገረኝ አንተ ብቻ ነህ ቆይ ሰውን ፕራንክ የምታረገው? እና እኔ እንደዚህ ፕራንክ አድርጌ አውቃለሁ? በደንብ ነው የምታረገው፣ በደንብ። ስንት ቀን አስለቅሳቸዋል። በተለይ ለምለምን ስንት ቀን ለምለም ልካ ነው ታዲያ? ስንት ቀን እሷን የላከች? ስንት ቀን አላከችኝም። እኔ በራሴ ነው፣ እሷ ጋር አታነካከኝ፣ በራሴ ነው። ኧረ በለው፣ ኧረ እናቴ ትሙት። ይመችህ በል። ኧረ እናቴ ሂዱ ይችላል በልልኝ፣ ይችላል በልልኝ፣ ሂዱ ይችላል በል መጀመሪያ። ጭራሽ አንተ 400 ምናምን ሺህ ብር ገብቷል ሞተር። እኔ በሌለኝ ገንዘብ አንተ በእናትህ በቃ አታልቅስ። እናቴ ትሙት። እዛ ደግሞ ወስደህ ልታስደበደበኝ በሰው መሀል ደግሞ። ግርግሩ ተመቸህ አይደል? የምን ግርግር ነው? እኔ ነፍሴ ሞተሬ ላይ ነው ያለው፣ ሁሉ ነገር ሞተሬ ላይ ነው አትልም? እናቴ ወይ የሰው ሞተር ነው አንስቴ ሰጠኝ። የጓደኛዬ ነው እያልኩ እኮ ነው። ዛሬ ነግረኝ ኖሩ ምን አለ እሑድ ስለሆነ ኳሳ ያለው ምናምን ማታ ቤት አልወጣም ሲለኝ ተቀበልኩት፣ ልፍታታበት ማለት ነው። ብትነግረኝ ምን ነበር? እዛ ራሱ ሰጠ። እንዴት አይተኸኝ መጣ? ሲጀመር አንተ እዛ እኔ መንገድ ላይ አይቼ ነው ወክ እያረኩ ነበረ። ከዛ ሐሳቡ መጣልኝ። በቃ አስለቅሰዋለሁ አልኩኝ፣ ተሳካልኝ። እሪ ነው ያስደረገኝ። እኔ ማንም እንደዚህ አድርጎኝ አያውቅም፣ ማንም ደግሞ እንደዚህ ተሳፍጦኝ አያውቅም ማለት ነው። እናቴ እችላለሁ ግን ካሜራ ደግሞ ካሜራማን ተመቸኛል። ኧረ ምን ውስጥ ነው ግን የገባኸው አንተ? ቢስሚላህ ምን ውስጥ ገብቶ እንደቀረጸ ትችላለህ። በቃ ማርያም ትችላለህ። አንደኛ ነው ግን እናቴ ይመቸኛል። ሁለተኛ ግን 3 ጊዜ በልልኝ። ሁለተኛ እንዳይለምድ ሂዱ ይችላል። እኔ ማንም እንደዚህ እንትን ሂዱ ይችላል በልልኝ። አንተ ካሜራማን ደግሞ ጥፋ ከዚህ ወይ እሱ ምንድነው? እሱ ወደዛ ጋር ጥፋ። ምን አለ እሱ? ምንም አላለ። ይችላል በልልኝ አንዴ። ምን ሆነ? እናቴ ይችላል በል አንዴ በልልኝ። ይችላል በልልኝ። ኧረ ተው ጓደኛዬ ተው። በልልኝ አንተን ብቻ ነው እንዴ የምንልልህ? ይችላል ኬዶ ይችላል። እናቴ ትሙት ይችላል። ጀግና ነህ ግን ማንም እንደዚህ አድርጎኝ ያቀማውት። እሺ አሁን ምን ልጋብዝ? ምንም ነገር አልፈልግም። ምንም ነገር አልፈልግም። ወላሂ ማርያም ትችላለህ። በቃ በውድ ምድር አስደነገጥከኝ። እርቦኝ ነበረ ጠገብኩ። እናቴ ትሙት አሁን ይሁን ነገር ልጋብዝ። እርቦኝ ነበር ጠገብኩ አልኩ። ልጋብዝ። እሺ በለኝ። እሺ ከዚህ በላይ ጥገባለህ? እኔ ይቅርታ። እሺ ይቅርታ። አንተ 400 ሺህ ብር ላይ 100 ሺህ ብር ላይ ትቀልዳለህ? ግን ሞተሩ ትችላለህ። በጣም ነው የተመቸኝ ሞተሩ። እገዛዋለሁ፣ አገኛለሁ። ግን እንደዚህ ደግሞ አንፋታውም። እሺ እንደማገኘዋለሁ ይሄን ሞተር እገዛዋለሁ። እዚህኛ ትሄዳለህ። የምትሄድበት ቦታ አለ? እኛማ ሁለት ነን፣ ግን የምሄድበት ቦታ አለ። እሺ አንተ ተደግማ እንግዲህ ውድ ቤተሰቦቼ እናንተን ለማስደሰት እናንተን ዘና ለማድረግ የማላደርገው የማልቆፍረው መሬት የለም፣ የማልለው ድንጋይ የለም፣ የማልፈነቅለውም ድንጋይ የለም። ይሄን ቪዲዮ እስከ መጨረሻው ስላያችሁት በጣም እጅግ አድርጌ አመሰግናለሁ። ቡራ ግን የሚበቀለኝ ይመስለኛል። ዝም ብዬ ሳስበው የሱ የሚለይ ነው፣ የሱ ፕራንክ አደራረግ የሚለይ ነው ይመስለኛል። ከዚህ የባሰ ለቅሶ በለቅሶ የሚያደርገኝ ይመስለኛል። ግን ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ እንድታበረታቱኝ ጠይቃለሁ። ካሁን በኋላ እንደዚህ አይነት ነገር ማለት ነው እንዳይሰራ ነው የምናደርገው። እንዳይሰራ ማንንም ፕራንክ እንዳያደርግ ነው የምናደርገው። እስኪ ደግሞ እኔን ፕራንክ ያድርገኝና የቀጣዩ ደግሞ ምን አይነት ፕራንክ እንደማደርገው እኔ ነኝ የማውቀው። እንደዚህ ራሱን ነፍሱን እስኪ ጠላ ድረስ ነው ማደርገው ማለት ነው። ብሩኪ እናቴን ዛሬ ደስ ብሎኛል። የስንት ሰው እንባ ነው ያበስኩት ዛሬ። ይመቸኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች ይመቻችሁ።